ተመልካቾቻችን አቤል ኤሌክትሮኒክስ የጠቅላላ ስራ ነው የምንገኘው እና ዛሬ ማሳያችሁ ቦይለር ይሆናል። ቦይለሩ ይሄን ይመስላል። የሳችን ምርት ነው እና መጀመሪያ ላይ ይሄ አሁን እያፈላ ነበረ እና መሀል ላይ ነው የተቋረጠው ኮኔክሽን። ይሄው መጀመሪያ እንፈታለን። እንፈታለን እና ውስጥ ያለችውን እቺ ከላይ የፌርሙዝ የምትመስልና የሳቺ ምርት ነው እና እቺኛዋን ነው የምናወጣት። ከላይ ያለችውን እንዲህ እናወጣታለን። ከቨር ስለሆነ ከቨሩ ነው ይሄ። ከቨሩን እናወጣዋለን እና እቺ ነው ዋና ፓርቷ። እቺ ሴንሰር ትባላለች። ሴንሰሯ እቺ ናት እና ይሄ የሚግረው ፓርት ነው እና እዚህ ጋር ነው ኮኔክሽን የሚካሄደው። ከታች እናየዋለን። መጀመሪያ ላይ ይሄኛው ከዚህኛው ጋር ከታች የሱ አለ፣ እንዲህ የሱ አለ። የሱ ይሄ ቂጡ ነው የታች የሚቀመጥበት መቀመጫው ነበረ እና ፈተነው ሶስቱን ተርሚናል መገናኘቱ ወይንም ደግሞ አንዳንዱ ላይ ሁለት ይሆናል። ሁለቱም መገናኘታቸውን ቼክ እናደርጋለን። ይሄ ምንም ችግር የለውም። የነዚህ ቦንዳዎች እዚህ እታች አካባቢ ላይ የሚገናኙበት መንገድ አለ። ይኸው ከታያችሁ አላውቅም እና ከታች በኩል ነው የሚገናኙት እና ይሄንን ካየን በኋላ ይሄ ምንም ችግር እንዳሌለው ካየን በኋላ ከዛን ይሄንን ከታች በኩል እንደዚህ ፈተነው እናወጣና እናየዋለን። ይሄን ስናይ እዚች ጋር ተርሚናል የምትባላለች ተርሚናል እሷን ነገር እንደዚህ አድርገን እናገናኛታለን። ኮኔክት እናደርጋለን። እና ከጨረስን በኋላ ይህንን ወደ ቦታው እንመልሳለን። ወደ ቦታው እንመልስና ከዛ አሁን እዚህ ጋር ያሉትን ሲስተሞችን በሙሉ ጨርሰናል። አሁን ለመሞከር ተመልካቻችን እና ለመሞከር ይሄ መጀመሪያ ከከተትን በኋላ ለመሞከር መጀመሪያ ይሄንን ስንከር ነው። ከጨረስን በኋላ ብሎኖቹ ምናምን ወደ ቦታቸው ወደዚህ ሶስት ቦታ አለ የሚስታሰርበት እሱ ጋር ካረግን በኋላ ከጨረስን በኋላ እነዚህን ይሄ በቃ የሚገባ ነው ወደ ውስጥ። ከዛ በኋላ ይሄ ከገባ በኋላ ከላይ ደግሞ የሚከደነው እችኛዋ ናት። እዚችኛዋ ላይ ሁሉም ነገር አለ። እዚች ላይ ሁሉም ነገር አለ። ከዚህኛው ጋር አንድ ላይ ተገናኘች ነው ማለት ነው። እንደዛ አድርገን አሁን ጨርሰናል። በቃ ይሄንን ወደ ውስጥ ማስገባት ብቻ ነው።